ሰላም ሰላም ወደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። እኔ ጋር ያለ ሰላም እናንተ ጋር ብዝት ይበልልኝ ውዶችዬ። ዛሬ ምርጥ የሆነ የአሳ አሰራር ይዤላችሁ መጥቻለሁ ማለት ነው። ቀለል ያለች ጊዜ የማትፈጅ የአሳ አሰራር ነው ይዤላችሁ የመጣሁት። እዚህ ጋር ሽንኩርት አለኝ፣ ከዝበራ አለኝ፣ እዚህ ጋር ነጭ ሽንኩርቴን ፈቅፍቄያለሁ። እዚህ ጋር ደግሞ አሳ አለኝ ማለት ነው። ብዙ አይደለም፣ 3 አሳ ብቻ ነው የምሰራው። ብዙ ሰው ማይበላ ምን ይጋ ማለት ነው ልጅዬ። ይሄን የአሳ እንቁላል ነው ይሄ። እኔ ግን በጣም ነው የምፈራው አልወደው። ይሄ የአሳ እንቁላል ነው እላችኋለሁ። እነኛ አሳዎቹ ናቸው። አሳዎቹ እንደዚህ ጥብ አድርግቻቸዋለሁ። ታጥበዋል። ያው በአንድ እጅ ስለምቀርጽ ሁሉንም ነገር አስተካክያለሁ ማለት ነው ውዶችዬ። እዚህ ጋር ቅመማ ቅመሞችን አንድ ላይ ቀላቅያለሁ። ቁንዶ በርበሬ፣ እርድ፣ የድንብላል የተፈጨውን ቅመም፣ ካሙን እንደዚሁም የስመችን የአሳ ቅመም አንድ ላይ አርግቻ አቀላቅያለሁ። ጨው አርግቻ አቀላቅያለሁ ማለት ነው ውዶችዬ። እዚህ ጋር ነጭ ሽንኩርቴን ፈጭቻለሁ። የቀረኝ እነኝን አጥቤ መክተፍ ነው። እዚህ ጋር ደግሞ ለሐሾ የሚሆን ዘቢብ አለኝ ማለት ነው። ይሄንን ዘቢቡን አጥቤዋለሁ እና አሁን በሞቀ ውሃ ዘፈዝፈዋለሁ ለተወሰነ ሰዓት እስከማዘጋጃጅ። እንደዚህ በፈላ ውሃ ዘፈዝፈዋለሁ ማለት ነው። እዚህ ጋር ሽንኩርት አለኝ። የሽንኩርቴን ለሩዙም ለአሳውም የሚሆን ነው ማለት ነው፣ ለሐሹ ማለት ነው። እና ያው ቤተሰቦቼ ሐሹ በጣም ስለሚፈልጉ እኔ ሽንኩርቱን በዛ አድርጌዋለሁ። እናንተ 2 ብታደርጉ በቂያችሁ ነው። እና ውዶችዬ ሽንኩርቴን ከትፌ እነኝን ከትፌ ተመልሰን እመጣለሁ ማለት ነው። እዚህ አሳው ላይ ክዝበራና ሽንኩርት መጨመር ስለሚያስፈልግ ግዴታ ከትፌ ተመልሼ እመጣለሁ ማለት ነው ውዶችዬ። አሁን ሁሉንም ነገር ከታትፌ መጥቻለሁ ማለት ነው። አሁን ወደ መቀላቀሉ ነው የምንሄደው። እቺ ነገር ምን አስጠላችሁ። አሁን ወደ ቅመማችንን መጨማመር ነው የምንሄደው ማለት ነው። ያው ቀረጻ በአንድ እጅ ስለሆነ በጣም ይከብዳል፣ አይመችም። ያው አሁን ደግሞ ሽንኩርታችንን የምንጨምረው ቅመሙ ላይ ጨውም ጨምሬያለሁ፣ ሁሉንም ነገር ጨምሬያለሁ። ከዚህም ትንሽ እናደርጋለን ጣዕሙ እንዲኖረው ማለት ነው። የጃምሽ ሽንኩርት አለ። ከሽንኩርቱም ትንሽ እንደዚህ እናደርጋለን። ያው በአንድ እጅ ስለሆነ እህቶቼ ይቅርታ አድርጉልኝ። እዚህ ጋር ደግሞ ሎሚ አለ። ሎሚ ነው። ያው ሎሚ ትንሽ ውሃ በብዛት የለውም፣ ለዛ ነው 2 ያደረኩት። ውሃ ካለው 1 ይበቃል። የሎሚ እንትንማ ይሄ መጭመቂያው ካላችሁ ብትጨምቁት አሪፍ ነው። የሆነ መጭመቂያው ስለሌለኝ ነው። ተሰብራብኝ ነው ነበረችኝ፣ ተሰብሪያት ነው ስንንከወከው በመዳም ተሽና በግሬ ሀይ ብዬ ሰበርኳት። እና ወዶችዬ በጣም ቀላል አሰራር ነው። ጊዜ ቁጥብ በተለይ ዚቤዲ ሲሆን በጣም ጊዜ ይቆጥባል፣ ጊዜ አይወስድም። ይሄ በቂ ነው። አሁን ይሄን ለውስውስ አርግቼ ቅብት ነው በጣም አሪፍ እስኪሆን ድረስ ከውስጥ በጣም መቀባት አለበት። ቅመሙ ጠካችሁ ውስጥ እጃችሁ ውስጥ ገብቶ ስለማይወጣ እንደዚህ ግሎፍስ ብትለብሱ ጥሩ ነው። እኔ አሁን ይሄንን ማለት ነው ቢያንስ ለ1 ሰዓት ተኩል ምናምን አስቀምጠዋለሁ ሩዙን እስከምሰራ።
ደቁስ እስከማዘጋጀት ምናምን የማቦች ምናምን እስከማዘጋጀት ለአንድ ሰዓት ተኩል ያህል ይቀመጣል ማለት ነው። እንደዚህ ሽት አድርጉት። ከዚህ እንደዚህ መቅደድ የምትፈልጉ መቅደድ ትችላላችሁ። ቅመሙ ወደ ውስጥ በደንብ እንዲገባላችሁ ከፈለጋችሁ ማለት ነው። እኔ ግን ያው መቅደድ ስለማልፈልግ ነው፣ አትቅደዱ ስለተባልኩ ነው። እንደዚህ አድርጋችሁ አፍና አድርጋችሁ ማስቀመጥ ነው። በተለይ ፍሪጅ ብታስቀምጡት አሪፍ ነው የሚሆነው። እንደዚህ ሽት አድርጋችሁ ማለት ነው። እንደዚህ ሸፈን ማድረግ ነው። አሁን ጨርሻለሁ። አሁን የምሰራው ደግሞ ሀሾ ነው የምሰራው ማለት ነው። አሁን ይሄንን ከድኛ አስቀምጬ ሀሾ ነው የምሰራው ማለት ነው። ከመጀመሪያው ከሁሉም በፊት ሩዜን እዚህ ጋር አስቀምጫለሁ አጥቤ ማለት ነው። ወይኔ እዚህ ጋር ሩዜን አጥቤ አስቀምጫለሁ። ቢያንስ ከግማሽ ሰዓት በላይ ሆኖታል አሁን ራሱ ማለት ነው። ስለዚህ አሁንም የምሰራው ሀሾ ነው ማለት ነው ውዶችዬ። ያው እዚህ ጋር ተዘፍዝፎ ሁላችሁ ተማሪ ሆኗል። ስለዚህ አሁን እዚህ ጋር ሽንኩርቴን ደግሞ ይውላችሁ ከታተፌ እንትን ብዬ ፈጭቼዋለሁ። ውሃ ስላለው ሽንኩርቱ በጣም ውሃ ያለው ስለሆነ ሀይ እሳት ላይ ቢደረግ አሪፍ ነው። ውሃ አለውላችሁ ያስታውቃል። ሽንኩርቱ በጣም ውሃ አለ። ፍሬሽ ስለሆነ ነው መሰለኝ ያልደረቀ ሽንኩርት ነው። ስለዚህ ሀይ እሳት ላይ አድርጋችሁ እንደዚህ ናችሁ ማስቀመጥ ነው። አሁን ደግሞ ለሩዝ የሚሆነውን ነገር ቅመማ ቅመሞቹን የሩዙን ቅመማ ቅመም አዘጋጅቼ ተመልሼ እመጣለሁ ውዶችዬ። ውዶችዬ ይኸው ሽንኩርቱ እንደዚህ ሆም መጥጥ አድርጎ ጭርስ አድርጎ ብስል ብሎልናል። አሁን ክሽምሹን እንጨምራለን ማለት ነው። ክሽምሹ እንደዚህ እንጨምርና ክሽምሹን ስለዘፈዘፍነው ከአሁንስ እንዲመጥ ማለት ነው። ስለዋለን ከዛም ዘይታችንን እናደርግበታለን ማለት ነው። እዚህ ጋር ይሄ እንዳለ ራሱን የቻለ የሀሾ ቅመም ነው ማለት ነው። ይሄን እናደርጋለን። ከዛን አብረን ትንሽ እናሸውና ዘይት እናደርግበታለን። በጣም የሚጣፍጥ ሽታው ራሱ በጣም የሚያውድ ሀሾ ነው ማለት ነው። ባላችሁ ነገር ተጠቀሙ እናንተ። ግዴታ የራሱን የቻለ እቃ ቢኖረው ባይኖረው አይደለም። ባላችሁ ነገር ተጠቀሙ። አሁን ዘይት ጨምራለሁ። ዘይት እያየሁ ነው የምጨምረው፣ እንዲበዛም እንዲያንስም ስለማልፈልግ። ምክንያቱም ሽንኩርቱ ግዴታ ቀይ መሆን አለበት ትንሽ።
ይሄ በቂ ይበቃል። ዘይት ይሄንን ክድ እናድርገን እሳቱን ቅንስ እናደርግና ትንሽ። አሁን ደግሞ ወደ ሩዝ ሰረታ ነው የምንሄደው። የሩዝ ብረት ድስታችንን ይሄን አጥበን አዘገጃጅቻለሁ። የምጨምረው ሽንኩርቴን ነው። አንድ ራስ ሽንኩርት የሚያክል ነው። ከዛን እዚህ ጋር ነጭ ሽንኩርት አለኝ። ነጭ ሽንኩርቱን እጨምራለሁ። እዚህ ጋር ይኸውላችሁ ቁንዶ በርበሬ፣ ቀረፋ፣ ቅርንፉድና እቺን ስሟን እኔ ትጠፋብኛለች ሁሉ ጊዜ አትያዘልኝም እና ሎሚ ያለኝ እነኝን ጨምራለሁ። በተለይ ይሄ ባርዛፍ ቅጠል የሚመስለው ካላችሁ እሱን ብታረጉስ በጣም አሪፍ ነው፣ ጣዕም ይሰጠዋል። ድንብላል ያልተፈጨ ማለት ነው ድቡልቡሉን እሱንም ብታደርጉ እሱን በጣም ጣዕም ይሰጠዋል። የሆነ ስለጨረስኩ ነው ስለሌለኝ ነው። እዚህ ጋር ከዝበራውን እንጨምራለን። እዚህ ጋር ደግሞ ሽንት ማለት ነው። እዚህ ጋር ደግሞ ከዝበራ አለ ትንሽ እናደርጋለን። ከዛን ይሄንን ዘይትን ጨምረና እናቁላለዋለን ማለት ነው። ጥብስ አድርገን እናቁላለዋለን ማለት ነው። በጣም አሪፍ የሚሆን ጣዕም ይሰጠናል። ሽታው በጣም አሪፍ ይሆንልናል እና እንደዚህ አድርገን ድብና አድርገን እንጠብሰዋለን። ውዶችዬ ድምፄን በጣም ቀንሼ ስለማወራ በጣም ይቅርታ አድርጉልኝ። ድምፄ ላይ ሰማ ይችላል። ያው አንደኛ አጠገቤ ሰዎችም ርቀት ስለሌላቸው አጠገቤ ስላሉ ነው። ያው አንዳንድ ነፃነት የለም። ብቻ አበረታቱን፣ ከፍ አድርጉን። ነገ የተሻለ ነገር እንሰራለን ብለን ተስፋ አለን። በእግዚአብሔር ፈቃድ ነው። እግዚአብሔር ከፈቀደ ማንም መድረሻውን አውቆ የተነሳ የለም። ሁሉም ሰው ያው ጅማሬውን ነው የሚያየው እንጂ መድረሻውን ልክ እንደሆነ አያውቅም ማለት ነው። እና ወዶችዬ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱ እላችኋለሁ። አሁን ደግሞ የቀሩትን ነገሮች አስተካክዬ ተመልሼ እመጣለሁ ማለት ነው ወዶችዬ። እስከዛው ድረስ መልካም ቆይታ ውዶችዬ። አሁን በቃ ይሄንን ላጠፋው ነው። ይበቃዋል። ምን ያህል እንትን ካለ ከበሰለ ይበቃዋል ማለት ነው። አሁን ላጠፋው ነው። ጆሮአችሁን አደነቆርኩላችሁ፣ ይቅርታ። ይሄን በቃ ጠፋሁት። አሁን ደግሞ የምናልፈው ወደ ሩዙ ነው። እንደዚህ አድርጋችሁ ትንሽ አድርጉ። ዘይት ሲጨምር አላሳየኋችሁም። በአጋጣሚ ሴትዮዋ ስለመጣችብኝ አላሳየኋችሁም። ዘይት ሲጨምር ማለት ነው። እንደዚህ አድርጋችሁ አንድ ላይ ጨምራችሁ ማለት ይገውላችሁ። ብረት ድስቱ ይዞብኛል ትወጣለች እያልኩ ስጠብቅ ማለት ነው ላሳያችሁ ብዬ። ከዛ ምንም በቃ አማራጭ ስለሌለኝ ሽንኩርቱን፣ ከዝበራውን፣ ሽንኩርቱን፣ ነጭ ሽንኩርቱን አንድ ላይ ቅመማ ቅመሞችን አንድ ላይ አድርጋችሁ እንደዚህ አንድ ላይ ጥብስ ስታደርጉት ሽታው ማለት ነው የተለየ ነው የሚሆነው። የተለየ ማለት ነው። ከአራት ከሽን ያላቸውን እንዳለ ጨምሩት። ያው እኔ ያለኝን የጨመርኩት፣ እናንተ ግን ሌሎችም ካሏችሁ ጨምሩ። በጣም አሪፍ ነው የሚሆነው። ሽታው ልነግራችሁ አልችልም። እና እንደዚህ አንድ ላይ አብሮ ጥብስ ሲል የሁሉም የቀረፋ ቅርንፉዱ የሎሚ ሽታው አንድ ላይ ይወጣል። ያን በጣም አሪፍ ይሆናል ነው የምላችሁ። ከሽንኩርትና ከዝበራው ጋር እና ጨርሰናል። ተመልሰን እንገናኛለን። አሁን ይኸውላችሁ እንደዚህ ድረስ ብሏል፣ ጥብስ ብሏል። አሁን የፈላፋችንን ነው የምንጨምረው። ውሃው የፈላ ቢሆን በጣም አሪፍ ነው። መጀመሪያ ውሃውን እንደዚህ ትጨምራላችሁ። ለሩዙ የሚበቃውን ያህል ውሃ ጨምሩ። ይሄ በቂ ነው። ከዛን አሁን ክድን እናደርገውና እስኪፈላ እስኪንተከተክ ድረስ እንጠብቀዋለን። አሁን ሩዛችንን ቅድም ያጠብነው ሩዝ እናጠነፍፈዋለን ማለት ነው። ሁላችሁ እንደዚህ ቆየ። ሩዝ እንደዚህ ሲሆን በጣም ሲንተከተክ ማለት ነው ይረዝማል። በጣም አሪፍ ነው የሚሆነው። ለረጅም ሰዓት ዘብዝፋችሁ ብታስቀምጡት
በጣም ረጃጅም እውነቴን እምላችሁ በጣም ረጃጅም ሩዝ ነው የሚሆነው። ይሄን አጠንፍፈን ጨርሰን እንገናኛለን እላችኋለሁ። ጨው መጨመር እንዳረሱ ውዶችዬ። አሁን ሩዙን ጨምሬያለሁ ማለት ነው። ያው ስጨምር አላሳየዋችሁም ለመቅረጽ ስላልተመቸኝ ነው። በአንድ እጅ ስለሆነ አልተመቸኝም። አሁን ሩዙን ጨምሬያለሁ። ውሃ የበዛ እንዳይመስላችሁ ግን ውሃ በቂ ነው። ውሃ ያነሳል። ውሃ በቂ ነው እና ይሄንን ክድ እናድርገን ውሃውን እስከሚጨርስ ድረስ እንጠብቀዋለን። አሁን ደግሞ ሌላ የምንሰራው እዚህ ጋር ይኸውላችሁ ዘፈራንና ትንጥዬ ሄል አለኝ። ሄል በጣም በትንሹ ነው የምታደርጉት፣ እንዳታበዙ፣ በጣም በትንሹ ማለት ነው። እና እዚህ ጋር የፈላ ውሃ አለኝ። እቺን ሩዙ ውሃውን እስከሚመጥ ድረስ ዝፍዝፍ አድርጋችሁ እንደዚህ አስቀምጧት፣ የሄል ጣዕም እስከምትወስድ ድረስ። ሁሉንም ነገር ጨራርሰን ሩዙና ውሃ ሲጨርስ እንገናኛለን ውዶችዬ። አሁን ሩዛችን ውሃውን መጥጥ አድርጓል። አሁን የምናደርገው ዘፈራናችን ነው። እዚህ በአንድ ጎን እናደርገዋለን። ከዛ ሀሹን ካናት እናደርጋለን። በአንድ ስለሆነ ወዶችዬ በጣም ይቅርታ፣ ምንም ማድረግ አይቻልም። እንደዚህ አድርገን ውሃውን እስከ መጨረሻ ምጥጥ አድርጎ ብስል ብሎ ፍትት እስኪል ድረስ እስከምናቀርብ ድረስ እሳቱን ቀንሰን እናስቀምጠዋለን። እንደዚህ ክድን አድርገን እናስቀምጠዋለን። እሳቱን ቅንስ እናድርግና እንደዚህ አድርገን እናስቀምጠዋለን።